ኢሳያስ ከተፈጠረ ጊዜ ጀምሮ ለኢትዮጵያ አንድም ጊዜ ያረፈበት ጊዜ የለም። ሁሌ ሁሌ ኢትዮጵያን ለማጥፋት ኢትዮጵያን ለማተራመስ ሲንቀሳቀስ የነበረ ሰው ነው። ሻዕቢያ በተመሳሳይ መልኩ። ስለዚህ ኢሳያስ ላይ ማያዳግም እርምጃ መውሰድ ምንም ለነገ የሚባል ጉዳይ አይደለም። ኢሳያስ ከ1960ዎቹ ጀምሮ ኢትዮጵያን ለማፍረስ የኢትዮጵያን ጥቅሞች ተቃራኒ በሆነ መንገድ ሲንቀሳቀስ የነበረ ሰው ነው። ኢሳያስ ዛሬ አይደለም ኢትዮጵያን ለማፍረስ ተንቀሳቅሶ እንትን ሲል የነበረው ከ1960ዎቹ ጀምሮ ነው። የእሱ ዓላማ ኢትዮጵያ እየተዳከመች ራሷን የማትከላከል ኃይል አድርጎ ነው ሊስላት የሚፈልገው። ይሄ የኢኮኖሚ፣ የፖለቲካዊ፣ ማህበራዊ አቅሟ ደካማ የሆነ ነገር ግን ለኤርትራ እንደ ኢኮኖሚ የሚሰራ ሰው ነው። ይህ ሰው ሁሌ የኢትዮጵያ ታሪካዊ ጠላት ተብለው ከተፈረጁ ሀገራት በተለይም ከግብፅ ተልእኮን እየተቀበለ የሚያስፈጽም ተራ ግለሰብ ነው። ይህንን የሚያደርገው ለኤርትራ ሕዝብም አስቦ አይደለም። የኤርትራ ሕዝብ ከግብፅ ይልቅ የኢትዮጵያ ሕዝብ ነው። በኢኮኖሚም፣ በማንኛውም በማህበራዊ፣ በሃይማኖት በተለያዩ ትስስር ያለው የኤርትራ ሕዝብ ከኢትዮጵያ እንጂ ከግብፅ ጋር አይደለም። አሁን ላይ ከፋኖ ጋራ ያልሰመረ ጋብቻ ፈጽመዋል። በዚህም የሻዕቢያ እጅ ረዝሞ ወሎ ውስጥና በጎጃም በተደረጉ በመንግስት ላይ በተቃጡ ጥቃቶች እጇ እንዳለበት መንግስትም ይፋ ያደረገው ጉዳይ ነው። ህዝቡም የሚረዳው ጉዳይ ነው። ይሁንና ለረጅም ጊዜ የአማራን ህዝብ ታሪካዊ ጠላት ብሎ ከፈረጀ ኢሳያስ ለምን አሁን ፋኖ አብሮ እንስራ ሊል ቻለ? እንዴትስ ከፋኖ ጋር ለመስራት ኢሳያስ ፈቀደ፣ ወሰነ? እንዴትስ ሻዕቢያ የወታደራዊ አሰልጣኞች የሳዋ አሰልጣኞችን እስከ አማራ ክልል ሊልክ ቻለ ለሚለው ግልጽ የሆነ ማሳያው በ1980ዎቹ እና 90ዎቹ እስከ ቅርብ ጊዜ እስከ የወያኔ ስርዓት ከወደቀና በሌላ ስርዓት በብልጽግና ስርዓት እስኪተካ ድረስ ሻዕቢያ ሲሰራ የነበረው የአማራን ህዝብ በጠላትነት ፈርጆ ማንኛውም የአማራ የፖለቲካ ኤሊት የኤርትራ ጠላት ነው ብሎ ሲንቀሳቀስ የነበረና ይህንን ኤሊት ለማስወገድ የተለያዩ ሸሮችና ደባዎችን ሲሰራ የነበረ ኃይል ነው። ለዚህ ማሳያው በ1980ዎቹ እና 90ዎቹ በተለያዩ የአማራ ንቅናቄዎች ላይ የተወሰዱ እርምጃዎችን ሻዕቢያ ሲደግፍ የነበረበትና የተሳሳተ ትርክትን ጭምር አስቀምጦ ከበረሃ ጀምሮ ጸረ አማራ የሆነ እንቅስቃሴ ሲያደርግ የነበረ ኃይል ነው። ዛሬ ላይ ለምን ይሄንን ወሰነ ለሚለው ዛሬ የኃይል አስተላለፉ ተቀይሯል። የኦሮሞ ህዝብ ራሱን በራሱ የሚያስተዳድርበት ሀገር የሚያስተዳድርበት ስርዓት ላይ ደርሷል። ስለዚህ ኢትዮጵያን ለማተራመስ እንደ ፋኖ ያሉ ኃይሎችን ለአማራ ህዝብ ይንቀሳቀሳሉ በሚል እነሱን ለመደገፍና በአማራ ህዝብና በኦሮሞ ህዝብ መካከል ግጭትን በመፍጠር በዚህ ግጭት ጀርባ
ተጠቃሚ የመሆን የኢኮኖሚና የፖለቲካ ተጠቃሚ ለመሆን ወዲያውም ደግሞ የግብፅን ዓላማ ለማስፈጸም እየተንቀሳቀሰ ያለበት ሁኔታ ነው ያለው እንጂ በፍጹም ለአማራ ሕዝብ ታስቦ እንዳልሆነ ማሳያው እኮ ትምህርት ቤቶች ዛሬ ላይ ዝግ ሆነው በሚሊዮኖች የሚቆጠሩ እስከ 4 ሚሊዮን የሚቆጠር ዜጋ ከትምህርት ቤት ውጭ እንዲሆን እንዳይማሩ የተደረገበት ሁኔታ ነው ያለው። ስለዚህ ለአማራ ሕዝብ የተቆረቆረ ኃይል ቢሆን ኖሮ ፋኖ በመጀመሪያ ትምህርት ቤቶችን ማዘጋት አይደለም የተዘጉትን ትምህርት ቤቶች ራሱ አገልግሎት እንዲሰጡ ክፍት መደረግ ነበረባቸው። ወያኔዎች በትጥቅ ትግል እንቅስቃሴያቸው ወቅት አይደለም ደርግ ሲያስተምር የነበረውን ወጣቱንና ማህበረሰቡን የማንቃት ስራ የሆነውን ትምህርትን መቃወም አይደለም በበረሃ ሰራዊታቸውን ሲያሰለጥኑ ነበር። ሻዕቢያም በተመሳሳይ መልኩ ማለት ነው በተለያየ መንገድ ሲያሰለጥኑ ነው የነበረው። ዛሬ እነ ፋኖ የሰፈር አውደልዳዮች ፖለቲካ የማይገባቸው ድንቁሮች የአማራን ሕዝብ ለማደንቆር የአማራን ሕዝብ በኢኮኖሚ ተጠቃሚ እንዳይሆን፣ የተረጋጋ ማህበረሰብ እንዳይሆን፣ የሰለጠነ ማህበረሰብ እንዳይሆን፣ መብቱን የሚጠይቅ ማህበረሰብ እንዳይሆን እና ወደኋላ ለማስቀረት በአማራ ሕዝብ እየማሉ እየተገዘቱ ነገር ግን ከአማራ ሕዝብ ታሪካዊ ጠላቶች ጋር አብረው የአማራን ሕዝብ ሀራስ እያደረጉ ያሉ ኃይሎች ናቸው። የባህር በር ጥያቄ የኢትዮጵያ ሕዝብ የህልውና ጥያቄ ነው። እንደውም ከአባይ ግድብ የበለጠ ትኩረት የሚያስፈልገው የህልውና ጥያቄ ነው። ይህ ሲባል የባህር ወደብ እና የባህር በር ማግኘት የኢኮኖሚ ብቻ ሳይሆን የፖለቲካም እንዲሁም የሴኩሪቲ ጥያቄዎችን የሚመልስ ነው። ይሄ ጥያቄ የኦሮሞ ጥያቄ ብቻ አይደለም። ይሄ ጥያቄ የአማራ ጥያቄ ብቻ አይደለም። ይሄ ጥያቄ የወላይታው፣ የሲዳማው፣ የሶማሌው፣ የከምባታው፣ የሀዲያው ነው። የሁሉም ኢትዮጵያውያን ጥያቄ ነው። የሴኩሪቲ ጉዳይ የኢኮኖሚ ጥያቄም ነው። ተደራራቢ የሆነ የኢኮኖሚ ጥቅምን የሚያመጣ ነው። ስለዚህ ይሄንን ጥያቄ የኛ ጥያቄ አይደለም ብሎ የካደው ፋኖ ለምንድን ነው? ለምንድን ነው እሱ በኢሳያስ ሊደገፍ የቻለው? ለምንድን ነው እሱ በወያኔዎች ሊደገፍ የቻለው? ይሄ ግልጽ ሊሆንልን ይገባል። ለእያንዳንዱ ሰው ግልጽ ሊሆን ይገባል። ይሄ ቀጥታ የአማራ ሕዝብ በተለይ ቀደም ሲል የኢትዮጵያ ዋነኛ ናሽናል ጥያቄ ያለው ማህበረሰብ መሆኑ ለማንም አጠያያቂ አይደለም። ይሄንን ሻዕቢያዎች በደንብ ያውቃሉ። ኢሳያስ በደንብ ያውቀዋል። ይሄንን ለማክሸፍ ነው ሲንቀሳቀሱ የነበረው። የአማራን ሕዝብ ታርጌት የተደረጉ ጥቃቶችን ከሌሎች ብሔር ብሔረሰቦች ጋር ለማጋጨት እንደነ ኦኔግ ያሉ ኃይሎችን አደራጅተው ሲያስወጉት የነበረው በተለያዩ ቦታ በአርሲ፣ በባሌ እና በሐረርጌ ጭምር እና በተለያዩ ቦታዎች የአማራን ሕዝብ ታርጌት ያደረገ ጥቃት ሲፈጸም ከጀርባው የነበረው ሻዕቢያ ነው። ከጀርባው የነበረው አቶ ኢሳያስ ነው ይሄንን ሲያደርግ የነበረው። በ1980ዎቹ እና 90ዎቹ መጨረሻ እስከ 2000 መጨረሻ ድረስ 2010 ድረስ አንድም የአማራ ኤሊት አንድም የአማራ ለአማራ የሚንቀሳቀስ ኃይል በኤርትራ በሻዕቢያም ተደግፎ አያውቅም። እንደውም የአማራ ሕዝብ የኤርትራ ዋነኛ ጠላት ተደርጎ ሲቀመጥ የነበረው ማለት ነው።
ስለዚህ ዞሮ ዞሮ አሁን ፋኖን ኤርትራ እየደገፈች ያለችበት፣ ሻዕቢያ እየደገፈ ያለበት፣ ኢሳያስ እየደገፈ ያለበት ምክንያት ሁለት ጉዳዮች ናቸው። አንደኛው የኦሮሞ መንግስትን ከአማራ ህዝብ ጋር በማጋጨት ኢትዮጵያ በእነኚህ በጃይንት በሆኑ ሁለት ማህበረሰቦች ግጭት ውስጥ እንድትቆይና የባህር በር ጥያቄን እንዳታነሳ ብታነሳ እንኳን ውጤታማ እንዳትሆን ለማድረግ ያቀደው ሴራ ነው። አንድ ሁለተኛው የግብፅ ተልዕኮ ነው። ግብፅ ኢትዮጵያ ተረጋግታ በኢኮኖሚም በማህበራዊም በፖለቲካዊም ተረጋግታ በቀጠናው ላይ ጎልታ እንድትወጣ አትፈልግም። ለዚህ ትላልቅ የሆኑትን ብሔር ብሔረሰቦች ሁለቱን በማጋጨት የሚገኘውን የፖለቲካ ትርፍ ለመጠቀም ያቀደችው ስትሰራበት የነበረው ነው። ለዚህ ነው አቶ ኢሳያስ አንዴ አስመራ አንዴ ካይሮ ሲመላለሱ የነበረበት ጉዳይ። አንዳንዶች የብልጽግና መንግስት ከወያኔዎች ጋር በነበረው ግጭት ኤርትራ አገዛ የለም ወይ ሻዕቢያ አግዞ የለም ወይ ብለው ያነሳሉ። እውነቱ ግን እሱ አይደለም። ኤርትራ በሱኛውም ግጭት የራሷን የፖለቲካ ጥቅም ለማግኘት የተሳተፈችበት እንጂ ለኢትዮጵያ ለብልጽግናም ብላ ወይም ለቀጠናው መረጋጋትም አስባ አይደለም ያንን የወሰደችው። ያ ላለመሆኑ ለኢትዮጵያ አስባን ላለመሆኑ ኢትዮጵያ በሰላም ፕሪቶሪያ ላይ በተደረገው ስምምነት ወዲያው ወደ ሰላማዊ ሁኔታ ስትመለስ ኤርትራ በተቃራኒው ነው የሄደችው። ኤርትራ በተቃራኒው በአማራና በፌዴራል መንግስት ባሉ ኃይሎች መካከል ግጭት እንዲፈጠር የተለያዩ ቅስቀሳዎችን ስትሰራ የነበረው፣ የተለያዩ ድጋፎችን ስትሰራ የነበረው ከዛ እያለ በአማራ ስለዚህ እያንዳንዱ ኢትዮጵያዊ የኢትዮጵያ ጉዳይ ግድ የሚለው ከሆነ የሚጨንቀው ከሆነ የሚያሳስበው ከሆነ ከሻዕቢያ ጋራ እየተሞዳሞደ ያለውን የፋኖ ኃይል ከድርጊቱ እንዲታቀብ የማያዳግም እርምጃ መውሰድ ይኖርበታል። የአማራ ህዝብ በኢኮኖሚ እንዲዳቀቅ፣ የአማራ ህዝብ መረጋጋት እንዳይኖረው፣ ሰላም እንዳያገኝ በኢትዮጵያ ውስጥ ሲሰራ የነበረው ሻዕቢያ ዛሬ ምን ተገኝቶ ነው ራሱን ቀይሮ በዚህ መልክ ሊመጣ የቻለው? ጉዳዩ ግልጽ ነው። ጉዳዩ የአማራ ህዝብ ብሶት ግድ ብሎት ሳይሆን የራሱ የህልውና ጥያቄ ስላለበት ነው። ኢትዮጵያ ገፍታ ያመጣችው የባህር በር ለማግኘት የምታደርገው የተለያዩ እንቅስቃሴዎች ሻዕቢያን እየረበሸው ስለመጣ ከዛ ጥያቄ ገለል እንድትል ያደረገው ሆን ተብሎ የሚሰራ ፖለቲካዊ ጌም ነው። ይሄንን ጌም እያንዳንዱ የአማራ ህዝብ፣ እያንዳንዱ የኦሮሞ ህዝብ፣ እያንዳንዱ ኢትዮጵያዊ ሊገነዘበው ይገባል እና ሻዕቢያን እና ለኤርትራ ህዝብ ሲባል ኢሳያስን ከስልጣኑ እንዲወገድ ማድረግ ምንም ጥያቄ የለውም። ሻዕቢያ እስካለ ድረስ ኢሳያስ እስካለ ድረስ ኢትዮጵያ ለአንዲትም ቀን ለአንዲትም ሌሊት ሰላም አግኝታ አታድርም። ስለዚህ የማያዳግም እርምጃ በዚህ ሽማግሌ ላይ መውሰድ፣ የማያዳግም እርምጃ በሻዕቢያ ላይ መውሰድ ለኤርትራም ህዝብ
ለኢትዮጵያም ሕዝብ ፍቱን ነው። ከዚህ በላይ የሚመጣብን ችግር የለም። ሁሉንም ችግር አይተነዋል። ስለዚህ ቀጥታ የኃይል እርምጃ በመውሰድ ሁለቱን ኃይሎች ከኤርትራ ሕዝብ ጫንቃ ላይ ማላቀቅ የህልውና ጥያቄ ነው የሚሆነው ማለት ነው።